መጽሐፈ ሩት መጽሐፍን እናውጣውና እዛ መጽሐፍ ላይ እንቆያለን። ሁለት አይነት አቀራረብ ይዘን ለመሄድ ሙከራ አደርጋለሁ። ካሁን በኋላ ይሄንን መጽሐፍ ስንማር ሁለት አይነት አቀራረብ ይዤ ለመሄድ ሞክራለሁ። አንደኛው ከእግዚአብሔር መለኮታዊ ሐሳብ አኳያ የእግዚአብሔር እቅድ ምንድነው በዚህ ዘመን ለክርስቶስ ኢየሱስ ቤተክርስቲያንና ለእግዚአብሔር መንግስት የሚለውንና ከዛ ደግሞ እኛ ደግሞ ፐርሰናሊ በግለሰብ ደረጃ እንዴት ይሄንን ነገር በህይወታችን እንጠቀማለን፣ ራሳችንን ከዚህ ጋር እንዴት እናስተካክላለን የሚለውን የምናስብበት ጊዜ ይሆንልናል። ሁላችንም ይሄንን ክፍል እናውጣና መጽሐፈ ሩት መጽሐፍ ላይ ምዕራፍ 1 ላይ አውጥተን ከዛ እንጀምራለን። ፈጠን ብዬ የእግዚአብሔር መንግስት በመጽሐፈ ሩት ውስጥ ያለውን የእግዚአብሔር መንግስት ነው እያየን ያለ ነው። የእግዚአብሔር መንግስት በመጽሐፈ ሩት ውስጥ ነው እየተመለከትን ያለ ነው። ስለዚህ ሪቪዥን እሰጥና በ3-4 ደቂቃ ውስጥ ከዛ በኋላ ለዛሬ ያሰብኩትን ሐሳብ አካፍላለሁ። መጽሐፈ ሩት መጽሐፍ መጀመሪያ ምዕራፍ 1 ሲጀምር እንደዚህ ብሎ ነው የሚጀምረው። እንዲህም ሆነ መሳፍንት ይፈርዱበት በነበረ ጊዜ በአገሩ ላይ ረሃብ ሆነ ይልና በእስራኤላውያኖች ላይ ነው። አንድ ሰውም ከሚስቱ ጋር ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ ይላል። እሺ አብራችሁኝ እንደሆናችሁ ማወቅ ስለምፈልግ አንድ የተወሰኑ ስሞች ባለፉት ሳምንታቶች ሰጥቻችኋለሁ። ስሞቹን ከነ ትርጉማቸው አይደል መጽሐፈ ሩት ላይ ያሉ። የመጀመሪያው ሰው ስም ማን ነው? አቤሜሌክ ስሙ ማለት ነው አቤት እግዚአብሔር እርሱ ነው ንጉስ አይደል? እግዚአብሔር ነው ንጉስ የሚል። ሁለተኛው ሰው ስም ማን ነው? ኑኃሚን ማለት ምን ማለት ነው? የተወደደች። ሶስተኛው መሐሎን ምን ማለት ነው? ደካማ። ከዛ አራተኛው ኬሌዮን ልፍስፍስ። አምስተኛው ሩት ትርጉሙ ምንድነው? የምትጠጋ የምትጣበቅ። ስድስተኛው ኦርፋ ትርጉሙ ምንድነው? ጋማ አይደል? ዝም ብሎ በቃ የሚታይ ሾዊ። እሺ አሁን እንደዚህ እንድናረግ ፈልጋለሁ። ባለፈውም ጊዜ እነዚህ ስሞች የራሳቸው የሆኑ ትንቢታዊ የሆነ ትምህርት ይዘው ከኛ ጋር የሚሄዱበት ነገር አለ ብያቸዋለሁ። እያንዳንዱ መጽሐፍ ስለ ክርስቶስ ያወራል። እያንዳንዱ የመጽሐፍ ቅዱስ ስለ እግዚአብሔር መንግስት ይናገራል። መጽሐፈ ሩትም ስለ እግዚአብሔር መንግስት የሚያወራው ነገር አለው፣ ከኛ ጋር የሚገናኝም ነገር አለው። ስለዚህ እሱን ነው ፈልገን የምናገኘው። አቤሜሌክ የማ ምሳሌ ነው ተባባልን? የእስራኤል ባል። ኑኃሚን የማ ምሳሌ ናት? የተወደደችው ማንን ነው የምትወክለው? ኑኃሚን ማለት የተወደደች ናት። ኢሳይያስ መጽሐፍ ምዕራፍ 5 ላይ ሄዳችሁ ስታነቡ ስለተወደደችው ስለ ወይን ቦታዬ ቅኔን እቀኛለሁ። እስራኤል የእግዚአብሔር የተወደደች የተባለ ህዝብ ናት። ስለዚህ የእስራኤል ባል መንፈሳዊ ባል ሆኖ ራሱን የገለጠው ማን ነው? እግዚአብሔር አብ ነው። በደንብ ስሙኝ። የእስራኤል መንፈሳዊ ባል ሆኖ ራሱን የገለጠው ማን ነው? እግዚአብሔር አብ ነው። ለዚህ ነው መጽሐፍ ቅዱስ አንቺን ያገባሁበትን የኪዳኔን ቃል አቃለሻል አይደል የሚለው። ስለዚህ እግዚአብሔር እስራኤልን እንደምንድን ነው የወሰዳት? እግዚአብሔር አብ እስራኤልን እንደምንድን ነው የወሰዳት? እንደ ሚስት ነው የወሰዳት። አሁን ስንል ይሄ ግንኙነታቸውን ለማሳየት እንጂ የተለየ ሌላ ጾታዊ የሆነ ነገር ለማሳየት አይደለም። አንዳንድ ሰው ሲሰማ በቅንነት እንዲሰማ ፈልጋለሁ። መጽሐፍ ቅዱስ እስራኤል ለኔ ሚስቴ ናት ብሎ ነው አይደል የሚለው። ስለዚህ እግዚአብሔር እስራኤልን እግዚአብሔር አብ ሚስት አድርጎ እንደወሰደ ህዝብን ለራሱ እንደለየ እናያለን። እንደገና ደግሞ የኢየሱስ ክርስቶስ ደግሞ እጮኛ የወደፊት ሚስቱ ማን ናት? ቤተክርስቲያን በደሙ ምን ያላት? የዋጃት። ስለዚህ የእግዚአብሔር አብ ህዝብ የእግዚአብሔር አብ የኪዳን ህዝቡ እስራኤል ናት። ለክርስቶስ ደግሞ ማን ናት? ቤተክርስቲያን ናት። አሁን እንድትይዙልኝ መጽሐፈ ሩት ላይ እግዚአብሔር አብንም እግዚአብሔር ወልድንም የሚመለከቱ ነገሮች እንመለከታለን። ስለዚህ ተከታተሉኝ። እግዚአብሔር አብን የሚወክለው ስም ስያሜ የማን ነው አለን? አቤሜሌክ። በእስራኤል ላይ ማን ነው ንጉስ? እግዚአብሔር ነው። እስራኤልን የምትወክለው የማን ናት? ኑኃሚን። ኦኬ እስራኤልንና ኑኃሚንንና አቤሜሌክን ባልና ሚስት እንደነበሩ የወለዷቸውም ደግሞ ስንት ልጆች ነበሩ?
ሁለት ልጆች ነበሩ። አሁን ተመልከቱልኝ፣ ትንቢታዊም የሆኑ ነገር ታዛማጆች እየተናገርኩ ነው የሚሄደውና ታሪካዊ የሆኑ እውነቶችንም እናገራለሁ። መጽሐፍ ቅዱስ ሲናገር በምድሪቱ ላይ ረሃብ ሆነ። ይሄም ሰው ተነስቶ አይደለም ይለው ሚስቱንና ሁለት ልጆቹን ይዞ ወዴት ሄደ ይላል? ወደ ሞዓብ ምድር፣ ወደ አህዛብ ምድር ሄዶ አይደለ? ይሄ ትንቢታዊ ሆኖ ያገለግለናል። ምንድነው የሚያገለግለን? እግዚአብሔር የመረጠውና የቀደሰው የኪዳኑ ሕዝብ እስራኤል ባደረገው አመጽ ምክንያት ወደ አህዛብ ተበትነዋል ነበር። ስለዚህ የዛን ጥላ ሆኖ የዛ ነጸብራቅ ሆኖ ያገለግለናል። ይሄ ትልቁን ስዕል ነው መጀመሪያ የምስልላችሁ። ስለዚህ ከምድራቸው ወደ ሞዓብ ምድር መሄዳቸው ወደፊት የእስራኤል ልጆች በሚያደርጉት አለመታዘዝ የሚሄዱበትን ስደት ወይም ደግሞ የሚበተኑትን መበተን፣ በአህዛብ መካከል የሚበተኑትን መበተን እንደ ጥላ ሆኖ ያገለግለናል። ስንት ልጆች ይዘው ሄዱ? ሁለት ልጆች ታስታውሳላችሁ አይደል? ሁለት ልጆቻቸውን ነው ይዘው ሄዱት። የእስራኤል ህዝብ ዳዊት ንጉስ ሆኖ ሰለሞን ንግስናውን ወስዶ ሁለቱ ከሞቱ በኋላ የሰለሞን ልጅ ማነገሰ ይላል? ንጉስ ሮብዓም በነገሰ ጊዜ እስራኤል ለስንት ተከፈለ? ለሁለት። ወደ ምርኮ ስንት ህዝብ ሄደ? ሁለት ህዝብ። ሁለቱም ህዝብ 10 ነገድ እስራኤል ተባለ። ሁለቱ ነገድ ምን ተባለ? ይሁዳ ተባለ። በኋላ በበደሉ ጊዜ ይላል መጽሐፍ ቅዱስ እስራኤላውያኖችን አሶራውያኖች አፈለሷቸው በምርኮ። ይሁዳን ደግሞ ባቢሎን ወሰደው አይደል? ሁለቱን ልጆች የኖሃሚን ልጆች ማን ናቸው? ኬሌዮንና መሐሎን። ከቁጥር 1 ጀምሮ እናንብብ እስቲ። ምን ይላል? ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና። አንዴ እንስማ። ጳውሎስ ነው አይደል የሚያወራው? በሥጋ ዘመዶቹ እነማን ናቸው? ስለዚህ አሁን ስታነቡ በጣም ሚዛኑን የጠበቀ ዕውቀት ይዘን መሄድ ስላለብን እስራኤላውያኖች የጳውሎስ የምን ዘመዶቹ ናቸው? ሥጋ። እሱም ከየት ስለሆነ? እሺ፣ ወደ አህዛብ ወንጌልን ያደረሱልን እነማን ናቸው? ሐዋርያቶች በዘር ምናዊ ናቸው። ስለዚህ እኛ የወንጌል ባላደራዎቻችን እነማን ናቸው? እነሱ ባይኖሩ እኛ ወንጌል አይደርሰንም። ልክ ኑኃሚን ባትኖር የእስራኤልን አምላክ ሩት እንደማታውቀው እስራኤላውያኖች ባይኖሩ እኛ የእነርሱን አምላክ አናውቀውም። ምክንያቱም ከፍጥረታችን የቁጣ ልጆች ነበርን። አህዛብ ሳላችሁ ድምፅ ወደሌላቸው ወደ አማልክቶች እንደተነዳችሁ ታውቆላችሁ አይደል የሚለው። ስለዚህ አህዛቦች የእግዚአብሔር ዕውቀት አልነበራቸውም። አህዛብ የአምላካችን የእውነተኛው የያህዌ የጀሆቫ መገለጥ አልነበራቸውም። የያህዌ ወይም ደግሞ አምላክ የተባለው እውነተኛው እግዚአብሔር የተገለጠው በማ በኩል ነው? በእስራኤል በኩል ነው። እግዚአብሔር ራሱን ለአብርሃም ገለጠ። አብርሃም ለልጁ ለይስሐቅ አስተዋወቀው። ይስሐቅ ለልጁ ለያዕቆብ ለእስራኤል አስተዋወቀ። በእነርሱ በኩል በሙሴ በኩል እግዚአብሔር ሕግ ሰጠ። ለዓለም ሁሉ ወንጌል የደረሰው በማ በኩል ነው? ስለዚህ አጠገባቸው ያለውን ሰው እስራኤል ባለውለታችን ናት ብለው ትላንትና 70 ዓመቷን አክብራለች። ሃፒ በርዝዴ ማለት አለብን። እየሰማችሁ ነው? ምክንያቱም በምድር ላይ እግዚአብሔር ምንም የሚያደርገውን ነገር የሚያደርገው ከእስራኤል አኳያም ነው። ሁላችሁም በዚህ ዕውቀት እንድታድጉ ፈልጋለሁ። እግዚአብሔር ወደ ምድር ኢየሱስ ቢመጣ የሚመጣው ለኛ ብቻ አይደለም፣ የሚመጣው ለእስራኤላውያኖችም ነው። አሁን ግን ሚዛኑን የጠበቀ ትምህርት እየሰራን እንሄዳለን። አሁን ጳውሎስ እንደዚህ አለ፣ ስለ ወንድሞቼ በሥጋ ዘመዶቼ ስለሆኑ ብዙ ሐዘን፣ ብዙ ጭንቀት፣ የልብ ሐዘን እንዳለብኝ በጌታ ፊት ሆኜ እናገራለሁ፣ አልዋሽም አለና ሲቀጥል እንደዚህ ይላል። እነሱ ቁጥር 4 አንብቡልኝ። ምንድናቸው? እሺ፣ ከዛስ? ልጅነትና ክብር፣ ኪዳንም፣ የሕግ መሰጠትም፣ የመቅደስም ሥርዓት፣ የተስፋውም ቃል የማን ነው? አሁን በደንብ ተመልከ። ይሄ ሁሉ የነሱ ነው፣ የኛ አይደለም። እየሰማችሁ ነው? ሚዛኑን የጠበቀ ትምህርት ጳውሎስ ራሱ ሲናገር ወንጌል ሰባኪ ሆኖ ለአህዛቦች ወንጌል እየሰበከ ስለ እስራኤላውያኖች ግን ያለውን መረዳት ሲናገር ምን ይለዋል? አንብቡት።
ግዴላችሁም እነዚህን ትምህርቶች በህይወታችሁ ውስጥ ካስቀመጣችሁ ትጠቀማላችሁ። በደንብ ሁሉ ሰው ትኩረት ሰጥቶ ያንብብልኝ። ምክንያቱም ሰይጣን በቤተ ክርስቲያን ውስጥ ትልቅ ያመጣው እርግማን የእስራኤልን ቦታ ስላስረሳን ነው። እሱን የሚያውቅ ህዝብ የተባረከ ህዝብ ነው። እየሰማችሁ ነው? እግዚአብሔር በአይናችን ፊት ተአምራት በዓለም ላይ ጉዳይ እየሰራ ያለው ከእስራኤል አኳያ ነው። እኛ በጮህነው ጩኸት ልክ አይደለም እግዚአብሔር የሚሰራው። መጀመሪያ ከእስራኤል አኳያ ፕሮግራሙን ነው የሚጠብቀው። ስለዚህ በደም እንድትሰሙ ፈልጋለሁ። እንዲህ ይላል፣ ለእነርሱ ለእስራኤላውያኖች ስንት ነገር ቁጠሩልኝ። አንደኛ ልጅነት፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ አባቶች ለእነርሱ ናቸው። ስንት አገኘን? አብርሃም የማን ነው? ሄሎ በጣም ረበደም አብራችን። አብርሃም የማን ነው? ያዕቆብስ ይስሐቅስ የማን ነው? በደንብ ስሙ። በኦሪጂናሊ የኛ አይደሉም። አብርሃም የእስራኤላውያኖች አባት ነው። ያዕቆብም አባቶች የማን ናቸው ተባለ? የእስራኤል። ስለዚህ አሁን ምን እያለ ነው ጳውሎስ? እያለ ያለው በስጋ እስራኤላውያን የሆኑት ሰዎች አሁንም በእግዚአብሔር ፕሮግራም ውስጥ ስፍራ አላቸው። አብራችሁ ናችሁ? ስፍራ አላቸው። ምንም ነገር እግዚአብሔር በምድር ላይ ሊያደርግ ሲፈልግ ከሁለት ነገር አኳያን የሚያደርገው። አንድ ሰው ከኔ ጋር የሚታዘዘኝ ሰው አንድ ሰው ፈልጋለሁ። ሀብትሽ ሰላም ነህ? ቁም። ቆመሃል? ቆሟል? እሺ ተራመድ። ዱብ ዱብ በል። ዱብ ዱብ በል ነው ያልኩህ። ሩጥ አልኩህ እንዴ? አየህ የቋንቋ ልዩነት አለ ግን ደስ ይላል። እሺ ሩጥ። አሁን ዱብ ዱብ በል። አዎ እሺ እዛው ጋር እንደዚህ እሺ። አንተ ብቻ ለነገሩ በደርግ ጊዜ አልነበርክም። እሺ አሁን ጥያቄ ልጠይቃ። ሩጫውንም እርምጃውንም መቆሙንም የቻለው ለምንድን ነው? ሄሎ አቤት። ሚዛን ስላለው ነው። ሚዛን ስላለው ነው። ሚዛኑን የሰጠው ምኑ ነው? አቤት ቆይ ሰውነቱ ሚዛን ሰጥቶታል። ሳይንሱን ምናምን ተውት። ግን አሁን ቆይ አንድ ጊዜ ፈቃድ ከሆነ በአንድ እግርህ ዱብ ዱብ ትላለህ ከኔ ጋር። እሺ አንካሳ ነው። እሺ አሁን ሩጥ በአንድ እግርህ በአንድ እግርህ። ኦኬ ምን አሁን ያውላችሁ ስሙኝ። ያደረኩት ነገር በሁለት እግር ስለሆነ አይደለም ሚዛን የጠበቀው። ይኸውላችሁ በሁለት እግር መራመድ ይቻላል፣ መቆም ይቻላል ምናምን። ጌታ ይባርክ። ቁጭ በል። እግዚአብሔርም በሁለት እግሩ ነው የሚሰራው። አንድ እግሩ ቸርች ናት፣ አንድ እግሩ እስራኤል ናት። ሁለተኛ ካሁን በኋላ እግራችሁን ስታዩ ቸርችና እስራኤል ይታያችሁ። እግዚአብሔር ቢሮጥ የሚሮጠው በስንቱ ነው? በእስራኤልና በቸርች ነው። ቢቆም የሚቆመው በስንቱ ነው? ስለዚህ ይኸውላችሁ ቸርች ብቻዋን የቆመችበትና እኛ ብቻ ነን ያለችበት ጊዜ ሁሉ እግዚአብሔር እንዴት ነበር? እስራኤልና ቸርች ማለት ለእግዚአብሔር ሁለት እግሮች ናቸው። በምድር ላይ እግዚአብሔር ምንም ነገር ሲያደርግ በስጋ እስራኤላውያን በሆኑትና በመንፈስ ደግሞ የክርስቶስ አካል በሆነችው ቤተ ክርስቲያን በሁለቱ በኩል ነው የሚያደርገው። ምንም ነገር ኢየሱስ ክርስቶስ ሲመጣ ለምሳሌ መጽሐፍ ቅዱሳችን በሰማይ በመለከት ድምጽ ኢየሱስ ይመጣል ይላል አይደል? ሲመጣ እኛ አይደለም የሚለው በክርስቶስ ኢየሱስ የሆነው አይደለም የሚለው ምን እንሆናለን? ያንቀላፉት የማይሞት ሆነው እኛስ ምን እንሆናለን? በቅስበት አይን ምን እንሆናለን? ከዛ ተቀይረ ምን እንሆናለን? እኛ በአየር ጌታን ለመቀበል እንነጠቃለን። ከዛ በኋላ ከጌታ ጋር አብረን እንሆንና ከዛ እንመጣለን። ወዴት? ወደ ምድር አይደለም፣ ወደ እስራኤል፣ ወደ ኢየሩሳሌም። ምክንያቱም አንድ እግሩን ትቶ አንድ እግሩን ብቻ መቀበል አይችልም። እኛ ተነጥቀን ኢየሱስ ግን የሚመለሰው ወዴት ነው? የሚመጣው ወደ ወንድሞቹ ቤት ነው። ሄሎ ለዚህ ነው ዘካርያስ ሲናገር የወጉትን ምን ይሉታል? ያዩታል፣ ወንድሞቹ ይመለከቱታል ነው የሚለው። ሄሎ አብራችሁ ናችሁ? ስለዚህ ካሁን በኋላ ጭንቅላታችሁ ውስጥ ከተቱ እግዚአብሔር በምድር ላይ ምንም ነገር ቢያደርግ በሁለት እግሩ ነው የሚያደርገው። ምንና ምንን? በስጋ ምናዊ የሆኑት እስራኤላውያኖች የሆኑትና በመንፈስ ደግሞ ቤተ ክርስቲያን የክርስቶስ አካል የሆነችው ሁለቱን። ስለዚህ አይምሮአችሁን ከፍታችሁ ጆሮአችሁን በደንብ ከፍታችሁ በእስራኤል ዙሪያ የሚሆነውን ነገር ሁሉ ተከታተሉ። ምክንያቱም የሚሆነው ነገር ሁሉ የሚሆነው በማቀድ ነው፣ በእግዚአብሔር እቅድ ነው። ሄሎ አብረን እኔ እናንተ የምንጠቅሰው ጥቅስ አለ። እስራኤልን የሚጠብቅ
አይተኛም አይደለ? አሁንም እግዚአብሔር እቺን እስራኤልን እየጠበቃት ነው። በዙሪያው የፈለገ ነገር ቢሆን ይጠብቃታል። ለምን ሲባል ጥቅሱ ለማን የተሰጠው? ስለዚህ እስራኤላውያኖች የፈለገ ቢያምጹም የፈለገ የጦር መሳሪያ ቢኖራቸውም ባይኖራቸውም እግዚአብሔር ይጠብቃቸዋል። ምክንያቱም እግዚአብሔር በምድር ላይ በሁለቱ አካላቶቹ ላይ ነው የሚሰራው። እግሮቹ ማንና ማን ናቸው ብያለሁ? እስራኤልና በጣም ቆንጆ እዛ ድረስ ሄዶ አሁን እንዲህ ይላል 7 ነገር አላገኘንም ለእስራኤላውያኖች። ይሄ ሁሉ የማን ነው አለ? የእስራኤላውያኖች ነው። የማይቀየር የእግዚአብሔር ፕሮግራም ነው። አሁን ጳውሎስ እንደዚህ ያለ ምንም ወንጌል ለአሕዛብ እንዳደርስ ብላክም ለእስራኤል ግን ያለው የእግዚአብሔር አጀንዳ ምን እንዳለ ነው እንደተጠበቀ ነው። ቀጥላችሁ ስታነቡ ግን እንዲህ ይላል። እንደዚህ የሚል ቃል ታገኛላችሁ። አባቶችም ለነርሱ ናቸውና ካለ በኋላ 8ኛ ክርስቶስም አይሰማም በስጋ ከማ ከእነርሱ አይደለ የሚለው ከእነርሱ ነው የመጣው። አግኝታችሁኛል? በስጋ ከማን ነው የመጣው? እሺ ስለዚህ ኢየሱስ ክርስቶስ በስጋ ዜግነት ምናዊ ነው እና ይወላችሁ ኢየሱስን ጌታ አድርጎ እስራኤላዊ መጥላት አይቻልም። አጠገባቸው ያለውን ሰው ጌታውን ተቀብሎ ህዝቡን መጥላት አይቻልም። ምክንያት ስላለኝ ነው። በመጨረሻው ዘመን ያለችው ቤተ ክርስቲያን በረከቷ፣ አቅሟ፣ ጉልበቷ ያለው ከእስራኤል ጋር መቀራረቧ ላይ ነው። አብራችሁ ናችሁ? ምክንያት ስላለኝ ነው ማስተምራችሁ። እንደ ትልቅ ሰው እንድትሰሙኝ ይፈልጋለሁ። እግዚአብሔር በህይወታችሁ ላይ አጀንዳ ካለው እና መክሮ ሊያሳድጋችሁ ፈልጎ ከሆነ ከዚህ በኋላ ያለው ዘመን የቤተ ክርስቲያን ስኬት ተያያዥነት ያለው ከእስራኤል ጋር ነው። ለእስራኤል ሰላም ጸልዩ ይላል። ለኢየሩሳሌም ሰላም ጸልዩ። እግዚአብሔር በምድር ምስጋና እስኪያደርጋት ድረስ እረፍትን ምን አትበሉት፣ አትስጡት። ይሄ ግዴታ ነው። አሁን ምን ላደርግ ነው ይሄንን ሁሉ መጽሐፍ ቅዱሳዊ እውነት የማሳያችሁ? ኢቭን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ነው እንጂ ወደ ቀደመው ክብሩ የገባው በስጋ ወራቱ ምናዊ ነው ወንድሞቹ ናቸው። ተግባብተናል አይደል? ሲመለስም እንዲህ ነው የሚሆነው። እሺ አንድ ነገር ላሳያችሁ። ከዚህ በፊትም ስናገር ሰምታችኋል። ታስታውሱ እንደሆነ ዮሴፍ ወንድሞቹ ተሰብስበው በመጡ ጊዜ በግብጽ ወንድሞቹ ፊት ራሱን ሊሰውር ባልቻለ ጊዜ የሚል ቃል የለም? ታስታውሳላችሁ? ሊሰውር ባልቻለ ጊዜ በቃ እኮ ናፍቆቱ ከአቅሙ በላይ ሆኖበታል። ወንድሞቹን መሳም ይፈልጋል። ወንድሞቹን እኔ ነኝ ማለት ይፈልጋል። ግን ጊዜው ገና ምን አላለም፣ አልሞላም። ግን መጨረሻ ላይ ባልቻለ ጊዜ ዮሴፍ በታላቅ ድምጽ ጮኸና ሰውን ሁሉ ምን አለ ይላል? ውጡልኝ አለና አይደለም የሚለው? ወንድሞቹን ጠርቶ ራሱን ምን አላቸው ነው የሚለው? አሳያቸው ነው የሚለው። ዮሴፍ ባላለው አይደለም ያላቸው። the only ህዝብ በዛ ጊዜ የተገረዘ ወንድ ያለበት የያዕቆብ ቤት ብቻ ነው። ስለዚህ ምንድነው ያደረገው? እኔ ዮሴፍ ነኝ ብሎ ቢነግራቸው ቋንቋውንም አጥንቶ ሰው ሊነጋገር ይችላል። መልኩ ኦሬዲ ምን ሆኗል? ተቀይሯል። ሲሸጡት የሰፈር ዮሴፍ ነው። ሲያገኙት ግን ንጉስ ነው። ሲገሉት የሰፈር ኢየሱስ ነው። ሲመለስ ግን ንጉስ ነው። ከኔ ጋር ናችሁ? እንድትመለከቱ ፈልጋለሁ። ስለዚህ ዮሴፍን በመልኩ ሊያውቁት አይችሉም። ምክንያቱም ዮሴፍ ትራንስፎርምድ ነው። ድሮ የሸኙት ዮሴፍና አሁን የሚያነጋግራቸው ዮሴፍ አንድ አይደለም። የድሮው የተሸጠ ዮሴፍ ነው። ያሁኑ ግን የነገሰ ዮሴፍ ነው። ስለዚህ ግራ ስለሚያጋባቸው ያለው እድል እኔ ነኝ እኮ ቢላቸው አይገባቸውም። ስለዚህ ምን አደረገ? በር አዘጋና ወንድሞቹን እንደዚህ ያለ ልብሱን አወለቀና ይሄው የናንተ አይነት ነገር አለኝ አላቸው። የተገረዘ ወንድነት ልክ ነው። ለዚህ ሲሸጡት ሲገሉት መስቀል ላይ ኢየሱስ ክርስቶስ ኖርማል ወንጀለኛ ነው። ሲመለስ ግን የነገስታት ንጉስ ነው። ግን ሊያውቁት ስለማይችሉ እስራኤላውያኖች መሲሁ እኔ ነኝ ሲላቸው ድሮ የገደላችሁኝ ቢላቸው ስለማይገባቸው እዩት እጄን ይላል፣ እዩት ጎኔን ይላል። ለዚህ ነው ከሙታን ከተነሳ በኋላ እጁም አለ ጎኑም አለ። ይሄ የሆነበት ምክንያት ቶማስን ለማሳመን አይደለም፣ በኋላ ሲመለስ ወንድሞቹ እንዲቀበሉት ነው። ሄሎ። ስለዚህ ተመልከቱ፣ ኢየሱስ ክርስቶስ ሲመለስ ወደ ማቤት ነው የሚመጣው? ወደ ወንድሞቹ ቤተ እስራኤል ጋር በስጋ እስራኤላውያኖች ወደሆነ ያን ጊዜ ይመጣና ምን ይላቸዋል? የዛሬ 2000 ዓመት እኮ የገደላችሁኝ መሲህ እኔ ነኝ። እኛ አናውቅም፣ መሲህ እንዲሞት አናውቅም፣ ወደፊት የሚመጣ መሲህ ነው እንጂ ሆሳና በጌታ ስም የሚመጣ የተባረከ ነው ብለን ጠርተን ነው የመጣው ሲሉት አይደለም ይልና ትዝ ይላችኋል
መጽሐፉ ላይ እንዲህ ተብሏል። እጆቼ እዩት፣ ጎኔን እዩት፣ ሲያዩ ወደ ወጉት ይመለከታሉ። አንድ ልጅም እንደሞተባት እናት ዋይ ዋይ ብለው ምን ይሉለታል? ያለቅሱለታል። ያን ጊዜ ይገባቸዋል። ሲመጣ የሚመጣው ማቤት ነው? ወንድሞቹ ጋር የሚመጣው። እኛን ግን ወንድሞቹ ጋር ከመምጣቱ በፊት በአየር ይነጥቀናል። ከዛ በኋላ አጅበነው ወዴት እንወስዳለን? ወደ ወንድሞቹ ቤት እንሄዳለን። ልክ ዮሴፍ ታጅቦ ወንድሞቹን እንደተቀበለ ኢየሱስም ታጅቦ በእኛ ወንድሞቹን ይቀበላል። ይሄ የዘላለም የእግዚአብሔር እቅድ ነው። ማንም ሰው ሊቀይረው አይችልም። የትኛውም ቴዎሎጂያን ሊሰርዘው አይችልም። ኢየሱስ ክርስቶስ ሲመጣ የሚመጣው አንድ ለቸርች ነው፣ ሁለተኛ ለእስራኤል ነው። ስለዚህ በእግዚአብሔር ፕሮግራም እስራኤል ያላት ቦታ የተጠበቀ ነው። ሚዛኑን የጠበቀ ክርስትና መኖር ከፈለጋችሁ እንዲህ ልታደርጉ ይገባችኋል ስትጸልዩም። አሁን ያዙልኝ። ይሄንን ሁሉ ያልኩበት ምክንያት ምንድነው? ሩትና ኑኃሚን የዘላለም የእግዚአብሔር ፕሮግራም ገላጭ የሆኑ ትንቢታዊ ሰዎች ናቸው። ሩት ኑኃሚን ምናዊ ነች? እስራኤላዊ ናት። ሩትስ አሕዛብ ናት። ኑኃሚን ሄዳ የእስራኤልን አምላክ ለማስተዋወቀች ለሩት ወንጌል በማበኩል ወደኛ ደረሰ? በእስራኤላውያኖች በኩል። ከዛ በኋላ ሩት ደግሞ ከዚህ ከእስራኤል አምላክ ጋር አምላክሽ አምላኬ ሕዝብሽ ሕዝቤ ብላ ራሷን ለይታ ከማጋ ተጣበቀች? ከኑኃሚን ጋር። ከዛ በኋላ ፕሮግራሙ ተጀመረ አይደል? አሁን እንድትይዙልኝ የምፈልገው ነገር ወደ ሩት መጽሐፍ ልውሰዳችሁና ሩት መጽሐፍ ምዕራፍ 2 ላይ ስትሄዱ ምዕራፍ 1 ቁጥር 22 ላይ ምን ይላል? ኑኃሚንም ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊት ምራቷ ሩት ተመለሱ ይልና ከዛስ የገብስም መከር በተጀመረ ጊዜ ወደ ቤተልሔም ምን አሉ ይላል መጡ። የምን መከር? የገብስም መከር። አሁን በጣም እንድትሰሙ ፈልጋለሁ። በጣም ወሳኝ ቃል ስለሆነ ነው ያስነበብኳችሁ። ኑኃሚንና ሩት ወደ ቤተልሔም ተመለሱ ይልና ሲደርሱ የደረሱበት ጊዜ መቼ ነው ይላል? የገብስ መከር። በጣም የምሰጣችሁን ቃል አስቡ። የገብስ መከር የሚለው ሐሳብ በጣም ኢምፖርታንት ነው። ምክንያቱም ለእስራኤላውያኖች ሚኒንግ ያለው በዓል ነው። ሁላችሁም አብራችሁኝ ሁኑ። መጽሐፍ ቅዱሳችሁ ላይ 3 የመከር ወራት እንዳለ የመከር ጊዜ እንዳለ በእስራኤላውያኖች መጽሐፍ ቅዱስ ያስተምረናል። ለምትጽፉ ሰዎች ይሄንን በደንብ ያዙ። ትምህርቱን እስክንጨርስ ድረስ ስለምንነካካው ታገኙታላችሁ። አንደኛው የገብስ መከር ይባላል። ሁለተኛው ወራት የስንዴ መከር ይባላል። ሶስተኛው የመከር ወቅት የወይን መከር ይባላል። በእስራኤል ምድር እግዚአብሔር በራሱ ጥበብ ለእስራኤላውያኖች የሰጣቸው 3 የመከር ወቅቶች አሉ። አንደኛው ወቅት ምን ይባላል? የገብስ፣ ሁለተኛው የስንዴ፣ ሶስተኛው የወይን። እሺ፣ እንደገና ደግሞ አሁን መጽሐፍ ቅዱሳችሁን በደንብ እየተማራችሁ እንድትሄዱ ዘጸአት መጽሐፍ ምዕራፍ 23 ላይ ይህንን ክፍል እንደያዛችሁት ስትሄዱ የምታገኙት አንድ የሆነ እውነት አለ። ዘጸአት መጽሐፍ ኦሪት ዘጸአት ምዕራፍ 23 ቁጥር 14 ምን ይላል? በዓመት 3 ጊዜ በዓል ታደርግልኛለህ። በዓመት ስንት ጊዜ? በዓመት 3 ጊዜ በዓል ምን ትላለህ? ታደርግልኛለህ። አሁን ተመልከቱ፣ ስንት የመከር ወቅት ሰጣኋችሁ? በዓላቶቹ የሚያርፉት የመከር ወቅቶች ላይ ነው። የእግዚአብሔር በዓላት ብለን የምናውቃቸው እነዚህ በ3 የተከፈሉ 7ቱ በዓላት የሚያርፉት የመከር ወቅት ላይ ነው። አንደኛው የመከር ወቅት የምን በዓል ነው? የገብስ በዓል ነው አይደለ? ሁለተኛው የገብስ መከር ነው፣ የስንዴ መከር፣ ከዛ የወይን መከር። እሺ፣ አሁን እንድትይዙ ፈልጋለሁ። ስትቀጥሉ ቁጥር 15 ላይ ምን ይላል? የቂጣውንም በዓል ጠብቅ፣ በአቢብ ወር ከግብፅ ምድር ወጥታችኋልና በዚህ ወር እንዳዘዝኩ 7 ቀን ቂጣ እንጀራ ትበላለህ፣ በፊቴም ባዶ እጃችሁን አትታዩ አይደል የሚለው? የምን በዓል? የቂጣው በዓል የሚለው በዓል የፋሲካን በዓል ነው። ከግብፅ ምን ያወላችሁበት። ስለዚህ የመጀመሪያው በዓል የምን በዓል ነው? የፋሲካ በዓል ነው። የፋሲካ በዓል ውስጥ የቂጣ በዓልና የመወዝወዝ የሚባል በዓል አንድ ላይ አለ።
ስለዚህ ሲጠራ የምን በዓል ነው የሚባለው? የፋሲካ በዓል ይባላል። ውስጡ ግን ምን አለው? የቂጣ በዓልና የመወዝወዝ በዓል አለ። አሁን ተመልከቱ፣ የመጀመሪያው በዓል የምን በዓል ይባላል? የፋሲካ። በምን ወቅት ያርፋል? የገብስ መከር። ፋሲካ በዓል ነው የመጀመሪያው በዓል። በምን ላይ ነው የሚያርፈው? በገብስ መከር ላይ። ሁለተኛው መከር ምን መከር ነው? አቤት፣ የስንዴ አይደለ? የስንዴ በዓል ደግሞ ሁለተኛው፣ የስንዴ መከር ደግሞ ሁለተኛው በዓል ነው። ሁለተኛው በዓል ነው፣ በዓለ አምሳ ይባላል። የመከር በዓል እዚሁ ጋር ስታገኙት በእርሻህም የምትዘራትን የፍሬህን በኩራት የመከር በዓል የሚል የለም። ሁለተኛው በዓል የሚያርፈው የመከር በዓል የሚባለው ወይም ደግሞ የፔንቴኮስት በዓል የሚባለው የፔንቴኮስቴ የበዓለ አምሳ በዓል የሚባለው የትኛው ላይ ነው? የስንዴ መከር ላይ። እሺ አብረነን። የገብስ መከር የምን በዓል ነው የሚያርፍበት? የፋሲካ። የስንዴ የጴንጤቆስጤ በዓለ ሃምሳስ ምን ላይ ነው የሚያርፈው? ስንዴ ላይ። ከኔ ጋር ናችሁ? እሺ። ሶስተኛው በዓል የሚያርፈው ምን ወቅት ላይ ነው? የምን መከር ላይ ነው? አቤት፣ የወይን መከር ደግሞ የዳስ በዓል ይባላል። የዳስ በዓል ይባላል። እስራኤላውያኖች በአጠቃላይ ከመኖሪያ ቤታቸው ወጥተው ወይንን ወደ መጭመቂያው የሚያመጡበትና በውጭ ሆነው ዳስ ሰርተው ሁሉም እግዚአብሔርን ስለባረካቸው በረከት የሚያመሰግኑበት በዓል ዳስ በዓል ይባላል። ስንት በዓል ሰጠዋችሁ? 3 በዓል ሰጥቻችኋለሁ። ወደፊት እንማረዋለን። የመጀመሪያው በዓል ግን ምን መከር ላይ ነው የሚያርፈው? የገብስ መከር ላይ ነው። ሁለተኛውስ? ሶስተኛው? እሺ የገብስ መከር የምን በዓል? እሺ የስንዴስ መከር? እሺ ከዛስ? የዳስ በዓል ምን ላይ? የወይን መጥመቂያ የወይን መቁረጫ አይደለ? በዓል ላይ የዛ መከር ላይ። እሺ አሁን አብራችሁኝ ሁኑ። እነ ሩት መቼ ደረሱ ነው የሚለው? አቤት፣ የምን በዓል ላይ? በጣም ተመልከቱ። ሩት ከእስራኤል ጋር የተጋጠመችው በምን በዓል ነው? በክርስቶስ ደም። እየሰማችን? ከዘራችን አሕዛብ ነን። ከእስራኤል ኪዳን ጋር ግን ለመጣበቅ ምንድነው የወሰድነው? ፋሲካችን ኢየሱስ ክርስቶስ ምን ብሏል? ታርዷል። የፋሲካ በዓል ነው ሩትንና ኑኃሚንን አንድ ላይ ወደ መከሩ ሜዳ እንዲገቡ ያደረጋቸው።